አለይኩም ወራህመቱላሂ ወበረካቱ። ውድ የሙሳዲቅ ዩቱብ ቻናል ተከታታዮቼ እህት ወንድሞቼ እንዴት ናቸው? ሰላም ናቸው አለው። አልሐምዱሊላህ። ክርስቲያን ወገኖቼም ሰላም ብያለሁ። ሁላችሁም ባላችሁበት ሰላማችሁ ብዝዝት ይበልልኝ። ባላችሁበት አላህ ይጠብቃችሁ። ሀገራችንም ሰላም አላህ ያደርግልን። እኛም ባለንበት ሀገር አላህ ይጠብቀን። ያሰብነው ያቀድነው አክል ሰርተን ኢንሻአላህ ሀገራችን ያብቃን። ከክፉ ነገር አላህ ይሰውረን። ወጥቶ ከመቅረት አላህ ይጠብቀን። ሁሉም ያሰበው አሳክቶ ባሰበው ሰዓት አላህ የሀገሩ ያብቃው እና ዛሬ ምን ለማለት ነው? ያው በአማትና በመራት ወይ የባል ወገን ምናምን ማለት ነው እና ወላሂ የባል ወገን ማለት ያው ሁሉም ቦታ አይደለም። ምንድነው በአማርኛ ምንድነው የሚባለው? እና አንድ ልጅ አላህ እድሏ ካደረሳት ከእናት አባቷ ወጥታ አዲስ ህይወት ማለት ነው እና ከባለቤት ቀጥሎ የመጣችበት እናት አባቱ የእሱ የባለቤቱ የእናቱ አባቱ ወንድሙ እህቱ ሁሉ ፋሚሊ ማለት ነው እና የባለቤቷ ፋሚሊዎች በቃ እንደሷ ፋሚሊ አድርጋ ሁሉ ነገር መቀበል አለባት ማለት ነው። ማክበር፣ ክብር መስጠት አለባት፣ መከባበር እና አንዳንድ አለ የሚያሳድረኝ እሱ ነው፣ ባለቤቴ ነው፣ የሚፈታኝ እሱ ነው የሚል ነገር አለ። አይደለም ወላሂ በእነሱ ተወዳጅ ከሆነች ልቁረጥም ብትል አትቆርጥም። በእነሱ የእነሱ ፍቅር መሀባ አለ አይደል? ያው ሁሌ ከእሷ ጋር እኮ አይኖርም። ያው የምታድረው እኮ ከቤቷ ነው አይደል? የምናድረው ከቤታችን ነው። ግን ያው አንዴ በሚመጡበት ሰዓት ወይ ትዳርን ካልያዘች ወይ እንትኑም ትዳር ካልያዘ በቃ ልክ አሁን ከቤታችንም ማለት ነው ከእህት ከወንድሞቻችን ያው አንድ አይነት ባህሪ አይደል ያለ ነው። የየባህሪ አለን፣ የየራሳችን ባህሪ አለን። ያንን ሁሉ ተቻችለን አይደል ስንደባደብም ስንማታም እንደዛ አንድ ላይ የምናሳልፈው ማለት ነው እና ልክ የባለቤትም ወገን እንደዛ ማሻአላ በትንሽነት አይደለም በትልቅነት አይደለም እና ወላሂ ነው ምላችሁ በጣም አንዳንድ የልጅ አዋቂ አለ እና አላህ ሁሉም ባለበት አላህ ይጠብቀው። አላህ የሰጠው ቀልብም አላህ ይውሰድበት፣ አላህ ይጨምርለት። በጣም እኔ በጣም ደስ ይሉኛል አንዳንዶቹ ማለት ነው። በአዋቂነትም በትልቅነትም አይደለም የልጅ አዋቂም አለ እና በጣም ብዙ ስጋት ነበረኝ እኔ ማለት ነው እና ልጄ በዚህ አጋጣሚ በጣም እወዳታለሁ፣ አደንቃታለሁ። ልጄ ስላችሁ ያው አልሐምዱሊላህ የመራት እናት ሆኛለሁ እኮ እኔ መራት አለኝ። አልሐምዱሊላህ መራት ማለት አይቀርም ልጄ ነች ማለት ነው እና አልሐምዱሊላህ የዚህ አድርሶኛል። በጣም ልጅ ነች፣ እሷም ልጅ ተሱ የባሰች፣ እሱም ልጅ ነው፣ እሷም ተሱ የባሰች ልጅ ነች፣ ህፃን ነች እና ወደዚህ ስመጣ ገና አዲስ ሙሽራነትም አልጨረሰችም። ያው ችግር ጊዜ አይሰጥም እንደሚባለው የኔ ችግር አስቀድሜ እዛ ሆኜም ወዲህም ብልም የእነሱ ፍላጎት ሊያሰብኩት አይነት አይደለም፣ ማሟላት አልቻልኩም። አይ እኔም ችግር እንትን ብዬ እነሱ ያሰቡት ካላሳኩ በኋላ አለ አይደል እንደ ፍላጎታችሁ አሁን ብዙ ነገር እጃችሁ ሞልታችሁ እንደዚህ ፋሚሊ ሲሆን ሁሉ ነገር ሙልት ሊሉላችሁ ትፈልጋላችሁ። ግን እንደዚህ አይነት ሙልት ሊልልኝ እፈልጋለሁ። እጄ ሲያጠር በጣም እንትን አለኝ። አይ ልሄድ እንደምንም እዛ ሆኜ የምጠብቃቸዋለሁ ልጆቼ ብዬ እና በጣም ስጋት ነበረኝ። ልጆቼ አንድ ላይ ለቅቄያቸው ነው የመጣሁት ማለት ነው እና በጣም ሁሌ ጭንቀት በጣም እጨናነቅ ነበር በመጣሁበት ሰዓት ማለት ነው። ያ ረብ ያ አላህ ምን ታሰማኛለህ እላለሁ። ልጆች አሁን እነሱም ልጅ ናቸው፣ ያው ሁላቸውም ልጅ ናቸው እና በጣም ፈራ ነበር፣ በጣም እሰጋ ነበረ። ከዛ አሁን ያ ረብ ጌታ አልሐምዱሊላህ እላለሁ ሁሌ በልቤ፣ ባፌ ግን ተናግሬያት አላቅም። በልቤ በጣም
አንድ ላይ እንደዚህ ሳያቸው፣ አንድ ላይ ተሰብስበው ሳይ፣ አንድ ላይ ሲበሉ ሲጫወቱ፣ አንድ ላይ ሲወጡ ሲገቡ ሳይ እኔ አማቴ የመረቁኝ አላህ ለእኔም ሰጠኝ ይላለሁ። ወላሂ ነው የምላችሁ። እኔ አማቴ መርቀውኝ ነበረ። በቃ ያንን የመረቁኝ አላህ ጀነተ ፊርደውስ ሲወፍቃቸው ያንን የመረቁኝ ምርቃት እኔ ደርሼ በልጅ ያየሁት ማለት ነው። ለምን አላህ የሰጣትን ልቦና እሷም እንደኔ አማቴ እንደመረቋት አላህ እሷም እንደኔ አላህ አድርሷት እሷም እንደኔ አላህ ያሳያት፣ ሁሉንም ነገር ያሟላላት፣ ሙልት ያለ ህይወትን አላህ ይስጣቸው፣ ሙልት ያለ ትዳር ይሁንላቸው፣ አላህ ይሙላላቸው ሁሉ ነገር እና በጣም ደስ ብሎኛል። በጣም ደስተኛ ነኝ። ለምን እኔ መጀመሪያ የማስበው ለምንድን ነው ወይኔ ይጣሉና እንደዚህ እንትን ይላሉ፣ በልጅ እንዲህ ይላሉ ይጣሉና በቃ እንትን ስጋት ነበረኝ ማለት ነው። እና እሷ አትችልም፣ ህፃን ነች። እሷስ ይህንን መቋቋም እንዴት ትችላለች? ልጆቼ ለቅቄባቸው እነሱም ልጅ ናቸው። አሁንም በዛ እነሱም ልጅ ናቸው። አሁንም የኔ ልጆች ጨምሬ እንዴት ይሆናሉ ብዬ በጣም ስጋት ነበረኝ እና አብረውም ለመሆን እኔ እነሱ ሁለታቸው እና ልጆቼን ትዳር ያዙት አብረው ሊኖሩ በቃ ልጆቼ ሌላ ቦታ ለመውሰድ ነበረ ፍላጎቴ ማለት ነው። አይ አይደለም፣ ያገኘነው አብረን ወጥተን እንገባለን፣ አብረን ያገኘነው እንበላለን፣ አብሽር አታስቢ አለው እና እዛ ያለው ነገር እኔ አላቅም፣ አላህ ይወቅላቸው። ግን እኔ ፊት ሲቀርቡ ማሻአላህ እስካሁን አልሐምዱሊላህ ምንም አይነት ነገር አልሰማውም። ከዚህም በኋላ አላህ ያሳየኝ፣ ደስታቸው ብቻ አላህ ያሰማኝ እና በዚህ በጣም ደስተኛ ነኝ። ያሳደራችሁት ነገር ታነሳላችሁ። ደህና አስቡ፣ ደህና ስሩ። የእናት የባለቤት ወገን ፋሚሊ በቃ ተከባበሩ። ወላሂ ምንድነው ከፍትፍቱ ፊቱ የሚባል ነገር አለ እና የሰው ልጅ ወይ ምግብ ምናምን አይደለም። ወላሂ የእኛ ፊታችን ነው የሚያጠግባቸው እነሱ ማለት ነው። የሆነ ሰው ማንኛውም ሰው እኛ ትክክለኛ ፊታችን በቃ ፊታችን ስራችን ካልቋጠርን ሲመጡ ፈታ ብለን ባለን ነገር ደስተኛ ሆነን በቃ አርሂቡ ብለን በእኛ መቼም የመስቃን ያላችሁ ታውቃላችሁ። አርሂቡ ብለን ቦታ ሰጥተናቸው ባለን ነገር ስናሰናግዳቸው በጣም ደስ ይላቸዋል። እና እንዲህ ነው ምላችሁ። ባላችሁበት አላህ እድላችሁ ያደረሳችሁ ቦታ ተከባበሩ እና ያሳደራችሁት ነው ነገ የምታነሱት። ሳናውቀው ነው አሁን እኛ ወላሂ አላህ ሀያቱን አላህ ያስቀመጠው ሰው ማለት ነው። ሳናውቀው ነው ጊዜው የሚሄደው። እኔ አማቴ ሲመርቁኝ እኔ እንደዚህ ደርሼ እንደዚህ አያለሁ አላልኩም፣ ግን ወላሂ ጊዜው ይሮጣል። አልሐምዱሊላህ ሁሉ ነገር እያሳየኝ ነው። አልሐምዱሊላህ ያ ምንድነው ደህና እኔም መጀመሪያ ያገኘሁ ከቤተሰቦቼ አንድ ላይ እነሱም ያገኙት የኔ እስካሁንም እነሱ የኔ ሊነኩባቸው አይፈልጉም እና ይክብሩ፣ አላህ ያክብርልኝ። ባሉበት አላህ ይጠብቃቸው። እኔም አላህ እድሜና ጤና ሰጥቶኝ እነሱ ብድር መላሽ አላህ ያድርገኝ። ልጆቼም ባሉበት አላህ ይጠብቅልኝ። አሁንም ፍቅር መሀባ አላህ ይስጣቸው። ከክፉ ነገር አላህ ይሰውራቸው። እኔ በጣም ደስተኛ ነኝ በልጆች አብረው ወጥተው በመግባታቸው። እኔ መጀመሪያ እንደተጨናነቅኩት አይደለም፣ ነፍስያ በላ ነው ወደዚህ መጥቼ መስራት ፈልጌያለሁ። እዛውም ያለውን ነገር እንዴት ይሆናል ብዬ በጣም ራሴ አጨናንቄው ነበረ። ለካ አይደለም አላህ ያሰበልኝ እና በልጅነትም አይደለም እኔ ልጆች ናቸው ሁላቸውም ልጆች ናቸው ጠነከረ የለም ምናምን ብዬ ነበረ። ግን አልሐምዱሊላህ አላህ ብርታቱን ሰጥቷቸው አሉ። አልሐምዱሊላህ ልጄም አላህ ይጠብቅልኝ። አላህ አሁንም አንድ ብላ ወልደው አንድ ብለው ተወልደው አንድ ብለው ወልደው አላህ ያኖርልኝ፣ ሺህ ሆኑልኝ። ትዳር ያላዘውም ትዳር ያዝልኝ። ሁሉም ቦታ አላህ ያስይዝልኝ። ከርስቃቸውም ከስንቃቸውም አላህ ይጨምራቸው። እናንተም ባላችሁበት አላህ ይጠብቅልን። ርስቃችሁም ስንቃችሁም አላህ ያስፋልኝ። ያሰባችሁ አሳክታችሁ የሀገራችሁ አላህ ያብቃልኝ። በሀገራችሁ ደስተኛ ሆናችሁ የምትኖሩበት ርስቅም ኒዕማም አላህ ይስጣችሁ። ሁላችንም ወላሂ ማረፍም በሀገራችን አላህ
አርፈን የምንበላበት ርስቅ አላህ ይስጠን። የኔ ውዶች አብሽር፣ ያልፋል። ማያልፍ ነገር የለም። በርቱ፣ ጠንክሩ፣ ደህና ስሩ፣ ደህና አስቡ በተቻላችሁ መጠን ማለት ነው። ኢንሻአላህ እኛ ሰበብ እናድርስ፣ የሚከምለው እሱ ነው። እና ይህን ለማለት ነው። ባላችሁበት አላህ ይጠብቅልኝ። ወዳችኋለሁ። ከኔ በላይ አላህ ይውደድልኝ። ሰላም